ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ እጅጉን ደህና ነኝ። እንዴት ናችሁ እናንተ? ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። በላይክ በሼር ጀምሩ እሺ። አዳዲሶች ደግሞ ሰብስክራይብ በማድረግ ማለት ነው። ዛሬ የማሳያችሁ ዘና እያልኩ ነው። ብቻዬን ወደ ባህር አካባቢ ነው ያለሁት። ያው ራሴን አየር ለመቀበል ወጥቼ ነው። ራሴ ብቻዬን ነኝ ያለሁት እና በዚህ መልኩ አረንጓዴ ቦታ ላይ ቁጭ ብዬ አየር እየተቀበልኩ ነው። አሁን አየሩ ትንሽ ቀዝቃዛ ስለሆነ ሳውዲ ትንሽ አየር ለመቀበል ወጥቼ ነው። ብቻዬን ነው ያለሁት። ብቻዬን ዘና ፈታ እያልኩ ነው። አንዳንዴ ራስን ማዳመጥ ወይም ደግሞ ያስፈልጋል አይደል? ለዛ ብዬ ይሄ ወጣ ብዬ ብቻዬን ራሴን እያዳመጥኩት ነው። አንዳንዴ ሁሌ ስራ 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 ሲሆን ይደብራልና እስኪ ዛሬ ከስራ ጀርባ ራሴን ለምን ፈታ አላደርገውም ሻይ ቡና እያልኩ ብዬ ይሄውላችሁ ቁጭ ብያለሁ። ሻይ አዝዣለሁ፣ ቺፕስ አዝዣለሁ። ግን ቺፕሱ እስኪመጣ ራሴን ለምን ወይ እስኪጨርሱት ብዬ ራሴን ወንበር ላይ ቁጭ አድርጌ በቃ ከዛ አየሩን እየተቀበልኩ ነው እላችኋለሁ። እና እኛ የሰው ልጆች ሁሌ ስንሰራ ሁሌ ስራ 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 ብቻ ሲሆን አይምሮአችንም ሰውነታችንም ይጨናነቃል። ስለዚህ አንዳንዴ ወጣ እያልን ራሳችንን ፈታ ማድረግ አለብን ብዬ አምናለሁ። ራሳችንን ዘና አይምሮም የሆነ አዲስ ነገር ሲያይ ይበረታታል። ውስጣችንም እጅግ ደስ ይለዋል። ስለዚህ አንዳንዴ ሁልጊዜ ስራ ብቻ መመዳን ቤት ብቻ ራስን እንትን ማለት ሳይሆን እንዲህ ራሳችንን ፈታ እያልን የታባቱ ዱንያ እኮ ሞልቶ አይሞላም ወላሂ ዝም ብሎ ነው የሚያስጨንቀን። አንድ ቀን ሞት መጥቶ ይወስደን የለ። ስለዚህ እንዲወጣ እያልን ፈታ እንበል። ልጆቼ ቢኖሩ ከጎኔ እንደዚህ አብረውኝ እዚህ ቦታ ላይ ቢቀመጡ ቤተሰቦቼ ደስ ይለኝ ነበር። ግን ደግሞ ፈጣሪ ስላልፈቀደው ብቻዬን ግዴታ ነው ለመኖር መደሰት። ፈጣሪ እድሜ እስከሰጠን ድረስ ራሳችንን አይምሮአችንን ፈታ አይምሮ ብዙ ሲጨናነቅ ብዙ ነገሮች ይከተሉናል። ስለዚህ ፈታ እያላችሁ ለማለት ያክል ነው። እወዳለሁ። ራሳችሁን ዘና አድርጉ። እኔ ራሴ ብቻዬን ይሁን እንደምታዩኝ ከራሴ ጋር እያወራሁ እንዲህ በቃ አትክልቶች ውስጥ ሆኜ ራሴን ፈታ ዘና እያደረኩ ነው። ለምን አባቱ ብዬ ማለት ነው። እና ውዶችዬ ሁሌም ቢሆን ራሳችሁን ቅድሚያ ማለት ነው። ራሳችሁ ስትኖሩ ነው ለልጆቻችሁ፣ ለቤተሰቦቻችሁ፣ ለባላችሁ፣ ለተለያየ ሰውም መኖር የምትጀምሩት። ራሳችሁን ስታኖሩ፣ ራሳችሁ ደስተኛ ስትሆኑ ለሌሎችም መኖር ያስፈልጋል። ስለዚህ ራሳችሁ ላይ ነው መጀመሪያ ቅድሚያ መስራት ያለባችሁ፣ መደሰት ያለባችሁ። እና በዚህ መልኩ እኔ ራሴን እንትን እያልኩት ነው፣ እያዝናናሁት ነው። ያው እንደዚህ የማይወደዛ ምን መሰላችሁ ሻይና ቺፕስ አዝዣለሁ። ያንን ሰውየው ነይ ውሰጂ ምናምን ጨርሻለሁ ይለኛል። እኔ ራሴ ሄጄ ነው የማመጣውና ማለት ነው እያለኝ እሱን እያየሁ ነው እላችኋለሁ። ያው ራሴን አንዴ ወደዚህ አንዴ ወደዛ ከብለል እያልኩላችሁ ነው። በቃ ራሴን ዘና እያደረኩ ነው። አየር እየተቀበልኩ ነው በነፃነት። ራሴን በቃ ለማዝናናት ወስኜ ነው የወጣሁት። እንደዚህ አረንጓዴዎቹን በቃ ሀገራችን ላይ አንዳንዴ አረቦች እኮ ይላሉ ናኩት ሀዋ እንቀበል ምናምን ይላሉ አይደል? እንደዛ እኔም ለምን ራሴን እንዴ አንዳንዴ ከመዳም ስራ ጀርባ እንዲሁም በተለያየ ሁሌ ከጓደኞቻችን ጋር ሁሌ ብቻ መሆን የለበትም መዝናናት። ራሳችንን የምናዳምጥበት ጊዜና ቦታ ሊኖረን ይገባል። ምን እንደምናስብ አይምሯችን የተለያየ ነገር ማድረግ አለብን ብዬ አስባለሁ። እንዲህ ብቻችንን ስንሆን ጥሩ ነገር የምናስብበት ጊዜ የምንፈልገውን ማድረግ የምንችላቸውን አስተሳሰባችን ውስጥ በደንብ በሰፊው ይመጣል ብዬ ማምን ነኝ። እና ደግሞ ራሳችንን ማዳመጥ በቃ ለብቻችን ሁነን መልመድ አለብን። ከሰዎች ጀርባ ማለት ነው። ሁሌ ከሰዎች ጋር ከሆንን በቃ በሰዎች እንመራለን። ሀሳባችንን ማንሸራሸር ለግላችን አንችልም። ስለዚህ ግዴታ ብቻችንን መወሰን እንድንችል ነገሮችን ማዳመጥ እንድንችል ብቻችንን እንዲህ አይነት ቦታ ቁጭ ብለን ራሳችንን ፈታ ማድረግ አለብን ብዬ ከማምን ነው አንዷ እኔ ነኝ ማለት ነው። እና ውዶችዬ በዚህ መልኩ ወንበሬ ላይ ፈርሰስ እያልኩላችሁ ነው። በቃ ብቻዬን ፈሰስ እያልኩ ነው። ራሴን በዚህ መልኩ
አግኝቼዋለሁ እላችኋለሁ። እና ውዶችዬ ወዳችሁ ፈቅዳችሁ ስለምትከታተሉኝ ሁልጊዜ ደስ ይለኛል። ምርጫችሁ ስላረጋችሁኝ ተከታታዮቼ የምታበረታቱኝ ሸር የምታደርጉልኝ እጅጉን እወዳችኋለሁ። እንዲሁም ደግሞ የማትከተሉኝ ያው ቤተሰብ እንደምታደርጉኝ ተስፋ አድርጋለሁ እላችኋለሁ። በተረፈ ያው ረጅም ሰዓት እዚህ ቦታ ላይ አሳልፋለሁ ብዬ አስባለሁ። የተለያዩ ነገሮችን አዝዣለሁ እስኪመጡ ድረስ ነው። ከዛ እነሱን ደግሞ ሻይ ትኩስ በጣም ይበርዳል እዚህ ቦታ ላይ ስነግራችሁ። ፏፏቴው አለ የተለያየ ነገር አለ። እኔ እዚች ቦታ ላይ ብቻ ሁኜ ነው ራሴን የቀረጽኩት። ያው በተለያየ ፓርት ላይ ለቅቄዋለሁ ዩቲዩብ ላይ። ፏፏቴውን ምኑን አትክልቱን በቃ የተለያየ ነገሮችን ለቅቄያለሁ። ያው እኔ አሁን እዚህ ጋር ቁጭ ብዬ ራሴን እያዳመጥኩ ስለሆነ ነው እንጂ የተለያዩ ቦታዎች እሄዳለሁ። በተለያዩ አጋጣሚ በሄድኩበት እዛ አንዳንድ ቦታዎችን አሳያችኋለሁ። ግን ዛሬ እኔና እኔ ብቻ ነን እላችኋለሁ። እኔና እኔ ብቻ እንደዚህ በእጄ እየጠቆምኩ ምናምን ማሳየው ያው ሰዎቹ ሰራተኛዋ ነይ ምናምን ትለኛለች። እኔ ደግሞ በእጄ መጣሁ ምናምን እያሳየው ነው አክት የማደርገው። ለዛ ነው ይቅርታ። በድምፄ የመጣሁት ማውራውን ነገር ቀጥታ ኦልሬዲ ያላስተላለፍኩት ለምን እንደሆነ ታውቃላችሁ? መዝናኛ ቦታው ሙዚቃ አለው። ኃይለኛ ሙዚቃ የአረበኛ ሙዚቃ ስላለው ያው ዩቲዩብ እንዳይቀጣኝ ለዛ ነው ሙዚቃው ስላለ ነው እንጂ እኔ ራሴ እዚህ እየፈተፈትኩ ነው እያወራኋችሁ ነው። ከእነ አብራችሁኝ እንዳላችሁ ሀሳቤን እያስተላለፍኩ ነው። ግን ዩቲዩብ ያው ታውቃላችሁ ህጉ ከባድ ነው ይቀጣል። ስለሚቀጣኝ ብዬ በራሴ ድምጽ ሰራሁት እንጂ እኔ ራሴ እዚህ ጋር የማስተላልፈው መልእክት ደስ የሚል ነበር። ግን ሙዚቃ አለ። ሙዚቃ ስላለ ያንን ሙዚቃ ላለማስገባት ብዬ ነው። ገብቷችኋል? እና ስልክ ተደውሎ ስልክ ድምጽ ገባ ይቅርታ አፉ በሉኝ። እና ውዶችዬ በጣም አድርጌ ነው ያው ማዝናናችሁ። ዛሬ ከኔ ጋር ናችሁ። ውሏችሁ ከኔ ጋር ይሁን። የተለያዩ ቦታዎች ይወስዳችኋል የተለያዩ። አሁን ግን ራሴን ዝም ብዬ ቁጭ በሚል ቦታ ላይ ነው ያለሁት። እና ውዶቼ ሁሌም ቢሆን እንትን እያልኩ ነው እያራገብኩ ነው ራሴን። ሙቀትም አለ ቅዝቃዜም አለ የተለያየ ነው። ያው የሳውዲን ነገር ታውቁታላችሁ። በደቂቃ ይሞቃል በደቂቃ ይነፍሳል። ግን አየሩ ጥሩ ነው አሁን ላይ። እንደ በፊቱ አይደለም። በፊት ቢሆን ትንሽ ደቂቃ ከተቀመጣችሁ ሙቀቱ በጣም ኃይለኛ ነው። ስለዚህ አሁን አልሐምዱሊላህ አየሩ ቀዝቃዛ ነው። ሻይ ቡና አፍልታችሁ የሆነ ቦታ ላይ ቁጭ ብላችሁ የምትዝናኑበት ጊዜ ነው። ደስ ይላል። ስለዚህ አንዳንዴ ራሳችሁን ከጓደኞቻችሁም ጋር ሊሆን ይችላል ብቻችሁንም ወጣ እያላችሁ ሻይ በፔርሙስ ቡና አፍልታችሁ እንደዚህ ወጪ አናወጣም ቦታው ላይ ውድ ነው ካላችሁ በራሳችሁ ቤት ውስጥ ፔርሙሳችሁን ሻይ ወተት የተለያዩ ነገሮችን አፍልታችሁ ራሳችሁን እዚህ ቦታ ይቻላል ይዞ መግባት። ምንም የሚከፈል ነገር የለውም። ይዞ መምጣት ይቻላል። ግን አይ እንደዚህ መድከም አይጠበቅብንም ካልን ደግሞ አዘን ከራስ በላይ ንፋስ የለም። የምንፈልገውን ነገር አዘን ማሳለፍ እንችላለን። እና ውዶችዬ ይመስል ነበር ቆይታዬ። እጅግ አድርጌ ነው የማመሰግነው። አብራችሁ ስለቆያችሁ በጣም ነው የማመሰግናችሁ ስለተከታተላችሁኝ። በሌላ ጊዜ ደግሞ በሌላ ነገር በረጅሙ እንደምመጣላችሁ እርግጠኛ ነኝ። ያው ቦታውን መጨረሻ እያሳየኋችሁ ነው። የመጨረሻ ስለሆነ ልሄድ ስለሆነ ያው ቦታው በዚህ መልኩ ያምራል። ያው እኔ አንድ ቦታ ስለቀረጽኩት ነው እንጂ እጅግ ያምራል። እንዳያችሁት ነው ቦታው ዋው ነው እውነት ለመናገር በጣም። እና ይሄንን በመሰለ መልኩ ነበርኩ እላችኋለሁ። ባይ ባይ።